ሰበር ዜና የሲዳማ ክልል ፖሊስ ኮሚሽን ኮሚሽነር ሽመልስ ቶማስ ከክልሉ ፖሊስ አዛዥነታቸው ተነሱ። ኮሚሽነር ሽመልስ ቶማስ በቅርቡ በክልሉ መንግስት በቁጥጥር ስር ከዋለው ከቀድሞ የሲዳማ ክልል ሰላምና ጸጥታ ቢሮ ኃላፊ ከአቶ አለማየሁ ጢሞቴዎስ ጋር የጠበቀ ግንኙነት እንዳላቸውና ከአቶ አለማየሁ የተለያዩ ህገወጥ ትዕዛዞችን በመቀበል በክልሉ የተለያዩ የኮንትሮባንድ ንግዶችንና በግፍ ወጣቶችን በማሰርና በማፈን እጃቸው እንዳለበት የተለያዩ አካላት ሲያነሱም ይደመጣል። ኮሚሽነር ሽመልስ ቶማስ ለዓመታት የሲዳማ ክልል ፖሊስን በኃላፊነት የመሩና ከበርካታ ህገወጥ ተግባራት ጋርም ስማቸው የሚነሳ የፖሊስ አዛዥም ናቸው። የሲዳማ ክልል መንግስት በጸጥታው ዙሪያ እየወሰደ ያለውን እርምጃ አጠናክሮ እንዲቀጥልና የሐዋሳ ከተማ ፖሊስ መምሪያ ዋና አዛዥ ኮማንደር መልካሙ አየለ ላይ ከማዕረጋቸው ጀምሮ ጥያቄ የሚነሳባቸው በከተማው ለተፈጠረው ህገወጥ የኮንትሮባንድ ንግድም ተጠያቂ መሆናቸውን ተመልክቶ በአስቸኳይ በህግ ቁጥጥር ስር እንዲያውላቸው ጥሪ ያቀረበን ሲዳማ ኒውስም ከተለያዩ አድማጮቹ የተለያዩ መልእክቶችን እንዳስተያየት መቀበሉንና ላለፉት 3 ወራት የነቃ ፖለቲካዊ ተሳትፎን በክልሉ ማድረጉን ተከትሎ የክልሉ ተመራጭ ሚዲያ ለመሆንም በቅቷል። ጣቢያችን በሰራቸው አንዳንድ ዘገባዎች የተከፋቸው የክልሉ አመራሮችና የሀገር ሽማግሌዎች እንዲሁም ገለልተኛ ግለሰቦች የሰፊው ህዝብ ንብረት በሆነው ጣቢያችን ስም ይቅርታ እየጠየቅን ሲዳማ ኒውስ የተለመደውን ህዝባዊ ሚዲያነቱን ይዞ የተለያዩ የመልካም አስተዳደር ችግሮችን በማጋለጥና በክልሉ መንግስት ስለሚሰሩ አበረታች ለውጦች ለሰፊው ህዝብ የተለያዩ መረጃዎችን በማድረስ የህዝብ ድምጽነቱን ወደፊትም ያረጋግጣል። ሼር፣ ኮፒ ሊንክ እና ሪፖስት ማድረጉን አይዘንጉ። ሲዳማ ኒውስ የህዝብ ድምጽ